ና እስኪ አንተ። ሰላም፣ እንዴት ነህ? እሺ እባክህ፣ እንዴት ነህ? ተመስገን ደህና ነኝ። ስራ አገኘህ? ስራ አላገኘሁም። እሺ ቆይ ቤትስ እንዴት ሆንክ? አከራዮች አስለቀውሃል አይደል? አዎ፣ እንደውም እኮ በጣም ነው የታገሱኝ። እሺ ቆይና የት እየኖርክ ነው? ቤት እስከማገኝ ድረስ አንድ ወዳጅ አስጠግቶኝ ከሱ ጋር እየኖርኩ ነው። ተመስገን ነው። ቆይ ምን አለህና ነው እንደዚህ አስር ተመስገን ተመስገን የምትለው? ስራ እንኳን የለህም እኮ። እንዲህ ሲያዩህ እኮ ቤት ኪራይ እያጣ እንደሚንከራተት ሰው ምናምን ሳይሆን የሆነ ትልቅ አከራይ ትልቅ ባለንብረት እኮ ነው የምትመስለው። ምን የሌለኝ ነገር አለ? ወይስ አንተ ይሄ የሰበሰብከው ቆርቆሮ፣ ወይስ እዛ የከመርከው ግንብ? እሱም ለእኔ መጥፊያ ካልሆነ አገኘዋለሁ። ሲጀመር ምን አለ? ምንም የለህም እኮ። ተመስገን ፈጣሪ እንደኔ አቀማጥሎ ያዘው የለም። ሁሉም ነገር ደግሞ በጊዜ ሆነ። ምንም መቸኮል አያስፈልግም። ለኔ ያለው ነገር መቼም አይቀርም። ችጋራ ጫማውን በጣም ወድጀዋለሁ፣ ግን አስተያየት አድርጊ። እውነት አስተያየት አድርጌልሃለሁ። ከዚህ በላይ ምንም ስላልያዝኩ ነው። እባክሽ ተባበል። እኔ ከዚህ በላይ መቀነስ አልችልም። ባይሆን ከተባበረህ ባለቤቱን ላናግርልህ። እሺ አንተ ነህ ባለቤቱ? አዎ እኔ ነኝ። እንዴት? ምን ነው ግር ያለ ትመስላለህ? አንተ ማለት? እሺ ቆይና የት እየኖርክ ነው? ቤት እስከማገኝ ድረስ አንድ ወዳጅ አስጠግቶኝ ከሱ ጋር እየኖርኩ ነው። ተመስገን ነው። ቆይ ምን አለህና ነው እንደዚህ አስር ተመስገን ተመስገን የምትለው? ስራ እንኳን የለህም እኮ። ተወሱ፣ ያለፈ ነገር ነው። ባይሆን ስለ ወደፊቱ ብናወራ ይሻላል። እስቲ ማኪያቶ ነገር አምጪልኝ። ሀብት፣ ዝና አላፊ መሆኑን አልተረዳሁም ነበር። ደሞ እኔ አልተከፋሁብህም። ያደረግኩብህን ክፋት እንደዚህ በመልካም ነገር የምትመልስልኝ እኔን በጸጸት ለመቅጣት ነው አይደል? በእርግጥ የማይታለፉ የሚመስሉ ከባድ ጊዜዎችን አልፌ እዚህ ላይ ደርሻለሁ። ግን እኔም የያዝኩትን ንብረት ያገኘሁትን እውቅና የሆነ ቀን ላጣው እንደምችል አምናለሁ።